ከላቢ ቤት ቡዳ ገባ የመጨረሻው ክፍል። ወላጅና እመቤት ናት አለኝ። አሁን እያበድን አይነት ተሰማኝ። ሰውነቴን አላበው። ቀጥሎ ያወራልኝ የሰጠኝን ስሜት ለማጣጣም አልቻልኩም። ስሜት አልባ ሆኜ መስማቴን ቀጠልኩ። ከብደት በላይ ስሜት ሊሰማኝ ስለማይችል ይሆናል መደንገጥም መገረምም ማዘንም የሌለበት የደነስ ስሜት ውስጥ ሆኜ ሰማሁት። የገባኝ ሳይሆን የሰማሁት እንደዚህ ነው። አባቴና እናቴ እመቤት አንዳቸው የሌላኛቸው ጎዶሎ የሚመስሉ በልጅነታቸው አብሮ አደግ በጉርምስናት ስሜታቸው ያለየ በወጣትነት በፍቅራቸው የሚቀናባቸው ፍቅረኛሞች ሲለያዩ ከንፈር የተመጠጠላቸው አሳዛኞች ነበሩ። አባቴ በደርግ ግርግር ታሰረ። መሞቱ በተነገረ በጥቂት ዓመታት በስደት ሱዳን እያለ የልጅነት ፍቅሩ ልታገባ መሰናዳቷን ስደትን የተቀላቀለችው የቅርብ ጓደኛዋ ህይወት አረዳችው። የእመቤት ቤተሰቦች ቤት ስልክ ደውለው እየተሞሸረችለት ነበር አገኛት። በህይወት መኖሩን ስታውቅ ተንሰቀሰቀች። ማርፈዱ ሲገባው ስልኩን ዘጋው። እመቤት የእርሱን ህይወት መኖር ስታውቅ የሰርጉ ዕለት ሁሉን ጥላ መጥፋቷን ያወቀው እዛው ሱዳን ከቅርብ ጓደኛው ጋር ተጋብተው መኖር ከጀመሩ በኋላ 5 ዓመት የፈጀ የስደት ሙከራ አርጋ ፈልጋ ያገኘችው ጊዜ ነበር። በስደት ከጎኑ ያልተለየችው አለውልህ ባይዋ ህይወትና የራሱን አካል ያህል የሱ እንደሆነች ያምንባት የነበረችው እመቤት ሚዛን ላይ መቀመጥ ነበረባቸው። ስሜትን ሲሰማ ሚዛን ላይ ሳያስቀምጣቸው በፊት እመቤት እንደምትመዝን ያውቀዋል። ሊናውን ሲሰማው ህይወትን በቃ ላይ ሊያት እንደማይችል ያውቀዋል። በተምታታ ቀልበቢስ ስሜት ህይወትን የቤት ተጋሪ እመቤት የነፍሱ ተጋሪ አድርጎ ብዙም ሳይቆይ 3 ቅዠት የመሰሉ ክስተቶችን በፍጥነት ሆኑ። ህይወት መሃን እንደሆነች አወቁ። እሱና እመቤት ያላቸውን ግንኙነት ህይወት ደረሰችበት። እመቤት እኔን አረገዘች። ውል አልባ በሆነ መስቀልቅል ውስጥ እመቤት እኔን እንደወለደች ታመመች። ህይወት ግን ሐሳቢ በመምሰል አባቴን ላጠፋው ጥፋት ሁሉ ይቅር ብለው እመቤት እስኪሻላት እኔ ልትንከባከብ ወሰደች። ወቅቱ ኢህአዴግ ሀገሪቷን የተቆጣጠረበት ጊዜ ነበር። በ5 ወሬ ከአባቴ ደብቃኝ ወደ ኢትዮጵያ መጣች። ብዙ ባልቆየ ጊዜ እመቤት ተሽሏት ወደ ሀገራቸው ቢመለሱም ለአመታት ፈልጎ ከተደበቀችበት ክፍለ ሀገር መጣ ያገኛትን ጊዜ ሲነግረኝ የ7 ዓመት ልጅ እያለው ህይወት አባተ ነው ብላ ስታስተዋወቀኝ ከፊቱ ይልቅ ያደረገውን የቆዳ ስሊፐር አስታውሰዋለሁ። እስከዛ ቀን ድረስ የት እንደነበርና ከናቴ ጋር ለምን አብረው እንደማይኖሩ ለምጠይቀው ጥያቄ ከተራ ሰበብ ያለፈ ሊያስረዳኝ የሞከረ የለም። አባቴ አዘውትሮ እየመጣ ይጠይቀኝ ስለነበር አልተነዛነስኩም። በዓላት ሲሆን ለናቴ በግለን ልብስና ጫማ ይዞልን ይመጣል። የምጠይቀውን ሁሉ አይከለክለኝም ነበር፣ ይገዛልኛል። ከዚህ በኋላ የተከሰተው የማውቀው የሚመስለኝ እውነት ሐሰት ነበር። እመቤት ደጋግማ እየመጣች ስትጠይቀን አውቃታለሁ። ጓደኛዋ እንደሆነች ህይወት ነግራኛለች። አንዳንዴ ከህይወት ጋር ሲነታረኩ ስደርስ ዝም ሲሉ አያቸዋለሁ። በአንድ የደም ፀሐይ በወጣችበት ጠዋት 3ቱም እኛ ቤት ነበሩ። አባቴ ህይወትና እመቤት። ስለጎረመስኩ በጨዋ ደንብ እንደወጣላቸው ጠየቁኝ። ከግቢው ብዙ ሳርቅ ወጪ ወራጁን እያስተዋልኩ ሳለ እሪታ ሰምቼ ወደ ቤት ተመለስኩ። ህይወት በደም ርሳ ወለሉ ላይ ተነጥፋለች። አባቴ በደም የተነከረ ማውቀውን የቤታችንን ቢላ ይዞ ቆሟል። እመቤት ያለማቋረጥ ትጮኻለች። ከህይወት ጋር የምንኖርባት ትንሽ የቤታችን በጩኸት በሰዎች ተሞላች። አባቴ እናቴን እንደገደላ ታመነ፣ ታሰረ። የታሰረ ሰሞኑን ምክንያቱም ማወቅ ፈልግ ስለነበር ደጋግሜ ከእመቤት ጋር ልጠይቀው ይጃለሁ። ሊያገኘኝ አይፈልግም። ይህ እኔ የማውቀው እውነት ነበር። አሁንም ሰማው ግን በዛች ርጉም ጠዋት የጸባቸው መንስኤ ለኔ ይነገረው አይነገረው ነበር። ሊካሰሱ ተዘጋጅተው ስለነበር እውነቱን አውቆ ይምረጥ የሚል ህይወት የሚዋጥላት ጉዳይ አልነበረም። ከእመቤት ጋር የከረረ ጸብ ይጀምራሉ። እመቤት የወረወረችው ፊት ለፊቷ የተቆረሰ ዳቦ አጠገቡ የተቀመጠ የነበረ ቢላ ህይወት ልብ ላይ በተሰካ ፍጥነት አባቴ አጠገቧ ደርሶ ቢላውን ነቅሎታል። ለሚወዳት ፍቅሩ 12 ዓመት ከመኖሩ ላይ ቀንሶላት ለሚወዳት ፍቅሩ የኔን መራር ጥላቻ ተሸከመላት። ለሚወዳት ፍቅሩ የሆነውን ሆነላት። በየትኛው ታሪክ ልበድ? በየትኛው ልጽናና? ምኑን ከየት ላነጻጽር? ለማን ልፍረድ? በማን ልፍረድ?
ሁለቱም እናቶቼ የጽድቅን ጠርዝ፣ የደግነትን ጫፍ፣ የመልካምነትን ጥግ ሚዛን አስተምረውኝ አድጌያለሁ። ልኖረው ተፍጨርጭሬያለሁ። አሁን ግን ሰውነት ራሱ ሁሉ ጠፋኝ። የክፋት ጭግ አደርኩበት አባቴ እድሜውን ለፍቅር የገበረ መልካም መሆኑን ማወቄ አላጽናናኝም። ጸጸቴን ደረተብኝ እንጂ አውርቶ ከጨረሰ ቢቆይም አልተንቀሳቀስኩም። መንጋቱን ያየሁት ይህኔ ነበር። የት እንደቆየች ያላስተዋልኳት ሰላም ያበጡ አይኖቿን እያሻሸች ከአባቴ አጠገብ መቀመጧን ያስተዋልኩት ከመንጋቱ እኩል ነው።